ናት የምትሆነው። ምን ታመጣለህ? ዳይመንድ አደረከው እንዴ? ዳይመንዱንስ ቢሆን ለአንደኛ ዓመት አድቨርሰሪ መስጠት ይቀራል? የዘንድሮ ሴት ገና ሂውማን ሄር ጨመረ አልጨመረ ብለው መከራቸውን ይበላሉ። አንተ እሺማ ማለት አይቀርም። አንተ እኮ ስለማታውቅ 3 ዓመት ሙሉ ምን አይነት ፍቅር እንደነበረ። ቆይ አንተ እንደው ትዳር የሚለውን ነገር ስትጠራ ትንሽ እንደው አይቀፍም? ሰውነት አይሸማቀቅም? አንተ እንዴት በምታስጠናው ገንዘብ ትዳር ለመያዝ ታስባለህ? እኔ እናንተ ትዳር መመስረት አንችል። እንኳን ትዳር መመስረት ትዳር ብለን በሙሉ አፍ ለመጥራት አንችል። ብለን ነው የምናውቀው። አይ ነጌ አታውቅም እኮ አንተ አታውቅም። ፍቅር ካለ እኮ ቀላሉንም ከባድንም እኮ ማሸነፍ እንችላለን። ምንድን ነው የምታሸንፈው? አንተ 3 ዓመት ሙሉ ምን አድርገህላት ታውቃለህ? ከእግዚአብሔር ሰላምታ ውጪ ምንም። ታዲያ ይህን ፍቅር አይታ ንጹህ ፍቅር ላይ ሰጠችን ሴት ማግባት የለብኝም? እኔ ግን ይኸውልህ ሳባ ከሄድ ወይተሩ ጋር ከግርማ ሞገስ ጋር የሆነ የፍቅር ግንኙነት ጀመረ። በእናትህ አይታይህም? ፍቅር ይዘዋል። ፍቅር የያዘው ሰው እኮ አያይ። ከግርማ ሞገስ ጋር ምንም አይነት ግንኙነቱ የላቸው። ከጓደኝነት ውጭ ምንም ነገር የላቸውም። አውቃለሁ አንተ እንደማትወዳት፣ ግን በእናትህ ቢያንስ በዚች በደስታ ቀን እንኳን ከጎን ይሁን። እሺ ምን አድርገህ ታውቃለህ? አንተ ደጃፍ አድርገህ ታውቃለህ? የምን ደጃፍ? አታውቅማ። ይኸው ደጃፍ የሚባል ከወገብ በታችና ከአንገት በላይ ደጃፍ የሚባል ነገር አለ። እሱን ነክተህ አታውቅም። እሱማ ከትዳር በፊት ያለ ግንኙነት ጥሩ አይደለም ስላለችኝ ሀሳቧን ደግፈዋል። ተው እባክህ። በስነ ተዋልዶ ዙሪያ ነው የምታጠናልኝ። እንዴት አንተ እኔ አላውቅም። ማታ ማታ ምን እንደምታደርግ እኔ አላውቅም። ግድግዳውን አብስትራክት ያደርጉት እኔ። በእናትህ ዝም በል። ይቅርታ ቤቱን በጠበጥም። ችግር የለም። እችኛው በጣም ነው የምታምረው። ሄድ እባክህ። እቺ መዝኝልህ አልበዛውም እንዴ? 4 ግራም ነው 120 ብር። 4 ግራም 120 ብር። ምን ታየኛለህ? 120 ብር 3 እናድርገው እንዴ? ለምን 3 ብቻ? 150 ኪሎ እናድርገውና በማዳበሪያ ይዘን እንሂድ እንጂ በኋላ ላይ ግርማ ሞገስ 10 ግራም ያደረገው አመታል። አንተ እንካ በጥሬው ይሁንልኝ ትላለች። እንካ እንወስዷለን ነው ጠቅልል። ኦኬ እሺ። አይገርም? እኩል ነው የምናዋጣው። ከማን ጋር? ከአንተ ጋር ነዋ። ምንድን ነኝ እኔ? አንተ እኮ አንደኛ ሚዜ ነህ። አታውቅም እንዴ? ከአሁን ጀምሮ ልትንከባከበኝ ይገባል። ከእነቴ ይኸው እሺ። የት ልሰጣት? ማታ ነው እዛው ካፌ ሂጂ። አየሁ አይደል? በስማ የጻፍኩትን ላምዱ ለማለት አዎ እንጂ ምን ያስፈልገዋል? ማንበብ መንበር ደግሞ ለዘንድሮ ትዳር ላገባሽ ፈልጋለሁ ትላለች። እሺ ካለች እሺ፣ እምቢ ካለች ደግሞ ከኪስ ላቅ ታደርግና ዋሌትን ውስጡን ስታሳያት እሺ ትላለች። ውይ ፍቅርዬ፣ ነገድዬ ለእናንተ ነው እንዴ? ምን ነው ጠፋችሁ? አይ ወይዘሮ መመናጩ ያው ብሩ ሲጠፋ አብረን ጠፋ። ውይ በሞትኩት፣ የእናንተ ገንዘብ የት ይሄድብኛል? በሉ ብሉ፣ መጣሁ። እሺ። ስራ ቢጤ ስላለችብኝ ነው መጣሁ። እጭ የዘንድሮ ካር ደግሞ እንዲህ ነው ቶሎ የሚያልቀው። በእናትህ ነጊ 5 ሙላለኝ። ልደውልላት ነው? ናፈቀችኝ። ሀለ እኔ ፍቅር አይነው ስራ ላይ እንዳለሽማ ይገባኛል፣ ግን በቃ ናፈቅሽኝ። እሺ በቃ እዛው መጥቼ ፒክ አደርግሻለሁ። እሺ እሺ ፒክ አደርግሻለሁ። ቤርገን ደግሞ ፒክ የምታደርጋት ሰው ባለው ነው የሚሻለው። አለህ እንዴ? ውይ ባሉ ብሉ፣ እየበላችሁ ወይዘሮ እየጠጣችሁ። መመነሻ እንዲያው ይሄ ሽሮ ስበላ 5 ዓመት ሞላኝ። ከምላሴ ይሁን ወይ ከሽሮ ይሁን አንድ ቀን እንኳን ጣሙም ማይለወጥ። ባሉ ብሉ እና ሂዱ። አይ አንተ ደግሞ ወሬ ታበዛ። እሺ ምን ላድርግ? ስማ ከትላንቷ ልጅ ጋር ዋጋው ተስማማችሁ እንዴ? እንዴ ወዲያው ነው እንደምንስማማው? 3.43 ዲግሪ ላጣረኩና ለአባትየው 700 ብር ይከፍላሉ። አስጠናለታለሁ ስላቸው ልጄ እንዳንተ ጎበዝ ትሆንልኝ እንጂ 1000 ብር እከፍላለሁ አሉ። ተስማምቼ 2 ሰዓት አስጠንቻት ከች አልኳ ወደ ሽሮዬ። አንተ ግን ፎርጅድ እንደሆነ እያወቅ ማስረጃ እንዴት ትዳፈራለህ? ያው ነው አንተ ከተመረቅ 3 ዓመት ሆነህ አይደል? ዲግሪን ሳጥን ውስጥ አስቀምጠህ ስራ ካላገኘበት ያው ፎርጅድ በል። እኔማ ባለኝ ልጅ ላይ 2 ልጆች ቢጨምርልኝ ከዛ ትዳሬን ይኸውልህ እንኳን 2 ልጅ የአንድ ትምህርት ቤት ተማሪ ልጆችን በሙሉ አስጠና ተብሎ ቢሰጥ በዘንድሮ ኑሮ ውድነት ትዳር መመስረት አይቻልም። ዝም ብለህ የማይናገረውን ሽሮ ዋጥ እንዴ። There may be a few surprises in store.
Argo, a film about the 1979 Iranian hostage crisis, has unexpectedly scored a double success at the Golden Globes, beating firm favourites like The Pie and Steven Spielberg, Lincoln. ሳቢና የኔ ፍቅር የኔ ህይወት የሰው ልጅ ልብ በደቂቃ ከ80 እስከ 100 ይመታል። እኔ ደግሞ አንቺን ካፈቀርኩሽ ጀምሮ ይኸው 400 ደርሷል። ይኸውልሽ ኒኪው አሁን ደግሞ 800 ገብቷል። ይህ የሚሆንበት የአንቺ አንገብጋቢ ፍቅርሽ ነው። ልካ ወደው አይደለም ዘፋኙ ደስ የሚል ስቃይ ብሎ የዘፈነው። ሳቢና በነገራችን ላይ ይሄ የኔ ትክክለኛ ታሪክ ነው እና እወድሻለሁ። ህይወቴን በሙሉ ከአንቺ ጋር ማሳለፍ ፈልጋለሁ። አንቺስ? ያማል ጤና የለህም? ዝግጁ ነኝ ነው ያልከው? አዎ እኮ እኔ አንተን አግብቼ ልኑር እኮ እኔ ከአንተ ጋር ልኑር። እንዴ ትወጂኝ የለ እንዴ? ፍቅሩ 3 ዓመት ሙሉ አብረን የኖርነው እኮ አንተ ራስህን ችለህ እኔንም ቤታችንን ወደ ተሻለ ህይወት ለውጣለህ ብዬ ነው። ታዲያ እኮ ከዚህ በኋላ 1 ዓመት የሚሆን 2 ዓመት መታገስ ካለብኝ እታገሳለሁ። እባክሽ አልወድም እንዳትይኝ። ደግሞ ይኸው እየለፋሁ አይደል እንዴ? አልወድህም አልልህ። አንተን አግብቶ መኖር ግን ፈጽሞ አላስብም። ቀልዷል። እየቀለድኩ አይደለም። ኧረ ተይ ሳቢና ክፉ አትናገሪ። የጊዜ ጉዳይ ሆኖ እንጂ እኮ ችግርንም ሆነ ምንም ተጋግዘን እናሸንፈዋለን። እናሸንፈዋለን እና ያልከው? አዎ ተጋግዘን እናሸንፈዋለን። አየንህ እኮ ስታሸንፈው አትርሳው እንጂ። የምትበላው በኔ፣ የምትጠጣው በኔ፣ የምትኖረው እኔ ቤት። ይኸውልህ ሴት ልጅ ነኝ፣ በዛ ላይ ደግሞ ወጣት። ከአንተ የተሻለ ህይወት እንዲኖረኝ ይፈልጋል። ከኔ ውጪ? አዎ። ምን ቆማችሁ ወሬታ ያላችሁ? ሰብስቡ እንጂ እቃውን። ፍቅር ደህና መሸን ጌታ ደህና አደሩ። ምነው ምን ሆነሃል ልጄ? እራት አልተበላም መሰለኝ። እራት ምን ያደርጋል ብለው ምን አለ ይሄን ጽምህን ከላይ ላይ ቆርጠህ ብትጥልልኝ። ያ ከርሳም ሆዳም ጓደኛ አይነግርህም? እውነቴን ነው የምልህ፣ ያረጀ ጉሬዛ እኮ ነው የመሰልከው። አሁንማ እንቃንጭ አንገቴን ቆርጬ ልጥለው። እኔ ጠላት ቁርጥ ይበል ምን በወጣ ልጄ። ደህና ልጄ ያፈር ልብላልህ፣ ያለኝን ተካፍለን እንበላለን እንጂ ለምን ይሄን ትመኛለህ እንዴ? ተው ይሄንም አትመኝ። እሺ ማዘር ደህና ዋሉ። በቃ ደህና ዋሉ። በፈጣሪ እንደዚህ ልጆች ጠብቅን። በባዶ ሆድ ፍቅር ምነው ዛሬ ስትሄድ ወሬ ባባ ተናነቀኝ እምባ። በቃ አንተ እንደው ለዘንድሮ ዘፋኝ መነሻ ሀሳብ ሆነ ፍቅር ወይ የኮፒራይት መብትህን አታስከብር። የአንተ የትናንት የፕሮፖዛል ታሪክ ህዝብ ከመስማቱ የተነሳ በኢትዮጵያ ቴሌቪዥን የመዝናኛ ፕሮግራም ላይ ይቅረብ እያለ ህዝቡ ቴሌቪዥን እየደወለ ይሄ የኢትዮጵያ ህዝብ ያው ወሬ ይወዳል ታውቃለህ። በቃ ይደገም ቢስ ማፋጭ የለም በስልክ እያለ አንተ ትደሰታለህ ብዬ እኮ ነው ዝም ብዬ በለበርኩ። ደግሞ እንኳን ቀረችብን። ምን ማለት ነው እንኳን ቀረችብን? ሻብዬ እኮ ናት የህይወት የልቤ እስትንፋስ። ከመቼ ወዲያ ነው ደግሞ እሷ ያንተ ሳምባ የሆነችው? ምንድን ነው ይሄ ፍቅር ሲይዛችሁ የሰውነት አካላችሁን አውጥቶ መፖሸር? ቆይ ለአንተ ማን የነገረ? እባክህ ወደ ውስጥ አትሄድ አግኝቼ። አይኔ ምን ሆነችብኝ? አረ በሩፋኤል እንደው አይንህ እኮ አንተ ጋር ይቀመጥ። ኩላሊቷን አመማት። እሷ ኩላሊት ውጭ ምን ያማል? ወይኔ ድህነቴ እኮ ነው እንደዚህ። እኔ በአንድ ኩላሊት መኖር እችላለሁ ደስ ስላት የምር ብላታ የፍቅር መስዋዕት እኮ ነው። እና ምን አለች? የኦፕራሲዮን ብር እያጠራቀምኩኝ ነው ሲሞላልኝ ትሰጠኛለህ አለችኝ። ወይኔ ሳቢና ምን አይቷ ደፋርና። ለነገሩ ምን ታርግ 40 ሺህ ብር የሚያክል ነገር አንተ ኩላሊትን የማፈልግ ከሆነ አውጥተን ሸጠን ከዚህ ከድህነት አረንቋ ውስጥ ሁለታችን ብንወጣ አይሻልም? 40 ሺህ ብር ነው እንደ ኩላሊት መሰለኝ። እንግዲህ የዓለም ሁለተኛው ጦርነት በጀርመንና በደቡብ አፍሪካ አሸናፊነት፣ በአሜሪካና በሩሲያ በአውሮፓ ህብረትና በተባበሩት መንግስታት ሽንፈት ተጠናቋል። የፌስቡክ ፕሮፋይል ፒክቸር ነው። አያምርም?
እኔ እንደዚህ ካሁን ትምህርት ገባት አልገባት ብዬ ይሄን ሁሉ መጽሐፍ ተሸክሜ መጥቼ ከፊት ለፊት ኤግዛም እንደ ዘበኛ ቆሞ እየጠበቀሽ የፌስቡክ ፒክቸር ታሳይኛለሽ? ኡፍ በእናትህ ምንድን ነው የምጨቀጭቀኝ? የዓለም ጦርነት ተባጨቁ፣ ተጋደሉ። እኔ ምን ይጠቅመኝ? እንዴት አንቺ አፍሪካ አይደለሽ እንዴ? ለአፍሪካ ጦርነት አይጠቅምም? ታዲያ ለምን ትማሪያለሽ? ለምን አታዩም? ኤክስኪውዝ ሚ ዋት? ታዲያ ትምህርቱ ካልጠቀመሽ ለምን ቤት ተቀምጠሽ ወይም በደላላ ባል መፈለግ፣ አለበለዚያ ደግሞ ሱቅ ተከፍቶልሽ ሱቁ ትቆሚ አይሻልም? ኦኤምጂ አንተ እንዲህ ጂኔ ሰው ነህ እንዴ? ኢንዲድ እኔ እኮ የማስበው ነገር ነበር፣ ግን በቃ መወሰን ነበር ያቃተኝ። በጣም አመሰግናለሁ። እሺ ችግር የለው። ማትስ ጨረስን ማለት ነው። እሺ ሶሻል ስተዲ ከመጀመራችን በፊት አልገባ ነገር አለ እንዴ? አንተ ከመምጣት በፊት ሳጠና ነበር። ብራቮ ጨምረሃል ማለት ነው። እሺ ልክ እንደባለፈው ቀላል ጥያቄ ነው የምጠይቀህ። የሁሉንም አህጉር ነው ያጠናው? አዎ የ14ቱን አህጉር። 14ቱን? 7ቱን ደግሞ ከየት አመጣው? ለማንኛውም ወደ መጀመሪያው ጥያቄ እንሄዳለን። የአርጀንቲና ዋና ከተማ ማን ናት? ካርቱም። እዚህ ካርቱም አፍሪካ ውስጥ? ታዲያ ማን ናት? ባለፈው ቦነስ አይረስ ነው ብዬ አልነገርኩም? ሽት ደርሼበት ነበር። እሽት ማድረግ ነበር ደደ እንዴ። እሺ ወደ ሁለተኛው ጥያቄ። የሶማሌ ዋና ከተማ ማን ናት? አላት እንዴ? አላት እንዴ? ደደብ መቋዲሾ ማለት የአንተ አባት ስም ነው? ሂድ ጌታውን ከመቀመጥቼ ስለለመንኩ ሰለቸው ማሰለች አምላክ መሆንን ነበር ማውቀው። ይኸው ከራሴ በላይ መወዳትን ሳባን እንኳን ከለክልክ ከስራዬን ተባረርኩ። ይህ በዚህ ምድር ላይ መኖር ጥቅሙ ምንድን ነው? እንደ እናትም እንደ አባትም አድርጋ እንዳሳደገች እንደ እናቴ ጥራኝ። እድሜ አይደለም ለምን ያለኝንም አልተጠቀምኩበትም። እሺ አሁንስ አየሁ አይደል? ከአይኔ በላይ ምንም ማረጋገጫ ያስፈልጋል። ሸምሸምሸምሸም አቤት አቤት ዋላም ሳከር ቶሎ ምንድን ቶሎ በል ለአንተ ያልከውን ሰምተሃል? ግን እንዳፍቀው ቆይ የነገር ቼክ መደረግ አለበት። ምን እየሰራ ነው? ሳቢና ሄሎ ሳብዬ ነው ፍቅር የአምሳ ብር ካልክ ይልሻለሁ። ግን ለምን አትሆኝም? በቃኝ አልኩህ አይደለ? እሱማ ቃለሁ። ለማንኛውም ከ30 ደቂቃ በኋላ ቤት እመጣለሁ። ቁልፉን ሱቅ አስቀምጥልኝ። አረ ችግር የለም እቤት ጠብቅሻለሁ። እሺ አንቺ ነኝ እንጂ ችግር የለውም። ሳብዬ መጣሽ? አይ ተዋውቁ፣ ፍቅሩ ግርማ ሞገስ። ግርማ ሞገስ ይባላል። ፍቅሩ አስጨናቂ ቆንጆ ስም ነው ያለ። የራሴን ቃል ውስጥ ነበር የመጣሁት። ሁሉንም ስመለከተው የኔ ነው። ምን አሰብክ እንዴ? ሳቢና በቃ የለ ወስዶ ነው የመጣሁት እና ሌላ ለምን መስሎ ነበር? እኔማ ስለኔና አንቺ ያለውን ነገር እናወራለን ብዬ ነበር። ምንም ስለኔና ስላንተ የምናወራው ነገር የለንም። የኔና አንተ ነገር አልቆለታል። እሺ ይልቁንስ አሁን ከሻንጣዬ ላይ ልብስህን አንሳና ሻንጣዬ ልውሰድ። እኔ እኮ ጠዋት እጄ እግዚአብሔርን ስለምነው በታምሩ ቀይሮሽ አመጣሽ ነበር የመሰለኝ። አረ ፍቅሩ አይንህን ግለጥ። በ500 ብር ደግሞ 3 ዓመት ሙሉ ኖር እና አሁንም እንደዛ ሆነ እንድንኖር ነው የምትፈልገው? ምን በላው ምግብ ራሱ እንዴት እንደምንሰቃይ ረሳ። ክፉ ተናጋሪ አታድርገኝ። እኔ ራሴ ብዙ መቆም አልችልም። እኔም ሳቢና ይኸውልህ የኔ ፍቅር ፍራሹን ተውለትና ሻንጣዬ ምናምን ሰብስብልኝ፣ ሌላ እቃውን ሰብስብልኝ።
ኧረ ጓደኛ ራሱን ሊያጠፋ ነው። ቶሎ ድረስለት። ጌታ ሆይ ለማደርገው ነገር ይቅር በለኝ። ስላልቻልኩኝ ነው። እኔ በሕይወት የመቆየት ምንም ጥቅም የለውም። እናቴን መቀላቀል እፈልጋለሁ። ምን ነው የሚያስቃቸው? ኧረ ምንም እንዴ! በገዛ ቤታችን መሳቅ አንችልም እንዴ? ይሄ አንተ ቤት አይደለም፣ የፍቅሩ ቤት ነው። የእሱ ቤት ማለት የኔ ቤት ማለት ነው። የኔ ቤት ማለት ደግሞ የእሱ ቤት ማለት ነው። ስለዚህ የአንተ ቤት ስላልሆነ በቤት ያትበላ። ወይ እግዚአብሔር! ብላ ብላ ከክፍለ ከተማ ሰው ላከችብኝ። አፍርስታ ምን ሁሉ ነገር ውስጥ ናጨርሰዋለች። አሁን ግርግዳና ጣራውን የቀረው አፍርስና ውሰዱት። ጣራውን ግርግዳውን ውሰዱት። ቆይ እናንተ ትልቅ ሰዎች ያላችሁ እንዴ? አልፍርድ ቢሶ ዝም ብላችሁ ሰው ቤት ተሰብላችሁ ትቀራላችሁ እንዴ? እኛ ክፍለ ከተማ አይደለም። አውራቸው እሱንም አይደለንም። አውራ ጎዳና። እኛ ለራሳችን ጉዳይ ነው የመጣነው። አስጠኝ ፈልጋችሁ ነው? በጣም ጎበዝ አስጠኝ ነው። ትምህርት ሚኒስቴር ራሱ እንትን ሰጥቶታል። ሲኦሲ አልፏል። ሲኦሲ አሁን ብዙ ወላጆች የሚፈልጉት ሴት አስጠኝ አይደለ? ይኸው ምን የመሰለ ኮድ እና ስሉ ያ መቼ ሳምኗል ሴት መሆኑ ደግሞ ለሴት መሆን ብርቅ ነው እንዴ? ተጠራጥራችሁ እንዴ? ይኸው ኢናፍ። ስለዚህ ስላለው ነገር ሄዳ መነጋገር እንችላለን። አንዴ ኦኬ። በበረኪና ያውም በቻይና በረኪና አልቻልኩማ እንዴ? ዓለም ሁሉ ጨለመብኝ እኮ። ምን ላድርግ? ለሞት ጥላኝ ትሄዳለህ? አብረን ብንሞት ምን ትጎዳለህ? አንተ እሺ ብትሆን በእኔ ቦታ ምን ታደርጋለህ እንዴ? አንተ አካል አንተ አምሳል አይደል? አልቻልኩማ። እሺ የት አሉ እነዚህ ሰዎች? እስቲ ወደዛ ፈልጋቸው። ኑ ግቡ፣ ኑ ግቡ እንጂ እሱ ውስጥ ነኝ እንዴ? እሺ አውልቅ አውልቅ። እሺ እናትህ አቤት አይ እግዚአብሔር ደግሞ ለእኔ ለምን እንደምቸኩል እኮ ግራ የሚገባኝ። እኔ እኮ የመኪና እኮ ይቅጠኝ እኮ ነበር ያልኩት እኮ። ማነው ሹፌር? እባክህ ስለት አለብኝ በማርያም ቤተክርስቲያን በኩል ለ የሚጠጣ ነገር ትፈልጋላችሁ? እዚህ ውስጥ ነው አይደል? አይ እኔ እንኳን አልፈልግም። ምን ትፈልጋለህ? ሻሜታ ይኖራቸዋል። ለካ እዚህ ውስጥ አይጠራም። ብዙ የሚጠጡ አልኮሎች አሉ። ውሃም ከፈለግ help yourself። እኔ አሁን እንጀራ ፈላጊ ነኝ። ለምን ባሬስታ ታርጉ? what ባርቴንደር ማለት ነው። አዎ ኮሚክ ነው እባክህ። አዎ ፍቅሩ አቤት። ተጫወት እንጂ ምንድን ነው እያዳመጥኩት ነው። እንዲሁም ታዳመጥ። አይዞህ በዚህ መኪና ታገባ ይሆናል። ማ ይሄ በዚህ መኪና ሊያገባ ያውም ሳራ። እሷ እኮ ባጃጅ ራሱ ይበዛባል። እሺ ግን አንተ አይዘግን የእግዚአብሔር ነገር ለእኛ ደግሞ ፍጥነት በረኪናን ግጥም አለ ግጥም ልት አየግለም። ይኸው ከነጫማ ገነት ገባ። ምንድን ራስን ልታጠፋ ነበር? አዎ ያው ኑሮ ሲኖርሽ ምን ታደርጊዋለሽ ብለሽ ነው። አየህ አይደል? ኦልሞስት ለስህም እኔን አጥፊ አደራ በላተኛ አድርገኸኝ ነበር። ታዲያ ምን ላድርግ? ነገሮችን ሳላረጋግጥ ዲሳይድ ማድረጉ ከበደኝ። ኦ ማይ ጋድ ሞቶ ነበር እኮ። አንተ ለምንድን ነው እዚህ መኪና ውስጥ የገባህ? ምን አውቃለሁ ትላለህ? አንተ ለምን መጀመሪያ የገባው? ግቡ። ተቀመጡ። ተቀመጡ።
በመጀመሪያ ራሳችንን እናስተዋውቃችሁ። ሶሎሜ ደረሰ እባላለሁ። የሳያት ሆቴል ሲኢኦ ነኝ። መክብብ ገዛኸኝ ይባላለሁ። የሳያት ሆቴል 50% የሥራ ድርሻ ባለቤት። ነገደ ክፍሉ እባላለሁ። አስጠኝ ነኝ። ፍቅሩ አስጨናቂ ይባላለሁ። ለጊዜው ስራ የለኝም፣ ግን 4 ዓመት የማስጠናት ልምድ አለኝ። ሳያት ሆቴል ከተቋቋመ 15 ዓመት ሆኖታል። እንደሰማችሁት 50% ድርሻ ካላቸው ከአቶ መክብብ ጋር ሌላ የስራ ባልደረባችን በመሆን አሜሪካ ሜሪላንድ ውስጥ የተቋቋመ ሆቴል ነው። ይህ ባለ 4 ኮከብ ሆቴል ድርጅት 50% የሥራ ድርሻ ካለው ባልደረባዬ ወንድሜ ማለቱ ይቀለኛል። ከዛሬ 15 ዓመት በፊት ስናቋቁም አሁን ለደረስንበት ታላቅ ትርፍ እንደርሳለን ብለን አልነበረም። ከእግዚአብሔር ጋር ግን $150,000 መነሻነት ተከፍቶ በአሁን ሰዓት $20 ሚሊዮን ኔት ወርዝ ያለው ሆቴል ነው። ግን እቅዳችን አላማውን ሳያሳካ በሚያሳዝን አጋጣሚ የድርጅታችን 50% ባለድርሻ ከባለቤታቸው ጋር በመኪና አደጋ በሕይወት አጣናቸው። ነፍሳቸውን ይማር። ሀብታሙ ይሞታል። እኔ እዚህ ማረበው እያሉ ስንት ሀገር የሚጠቅም ሰው ይሞታል። በወቅቱ የጓደኛዬን አይሚን የወንድሜን በአደጋ መሞት ስሰማ ከውስጤ አንዱን የሰውነት ክፍል እንዳጣሁን የቆጠርኩት። ስለሆነም አቶ መክብብ ይህንን ድርጅት ከወንድሜ ውጭ መስራት አልችልም ስላሉ ሊቢያ ውስጥ ለሚገኝ አንድ ባለሀብት $10 ሚሊዮን ተሽጧል። እናም 25%ቱ ለማሽ አሜሪካ ለሚገኝ ልጃቸው ድርሻ ሆኗል። እሺ ቆይ እኔ ማንን ነው ማስጠናው? እንዴ አበድን እንጂ ምን ማስጠናት ነው? 20 ሚሊዮን 10 ሚሊዮን ፐርሰንት እኛ ምን አገባን? በፐርሰንት እኮ አበድን እኮ። አንተን ባያገባ ፍቅሩን ያገባል። ይህ ሰው ይህን ሀገር ለቆ አሜሪካ ሲገባ እኮ ልክ እንደናንተው ስራ አጥ ነበር። ግን ባደረገው ጥረትና ልፋት ለዚህ ሊበቃቸው። ጥረት እኛ እናውቅም እንዴ? እስቲ እኔ አሜሪካ ወሰዱኝና ዶላሩን እንዴት እንደማስተላልፍ እኔ ማቅ። እኔ እኮ የኢትዮጵያ ብር እኮ ማን ሆኖብኝ እኮ እንደዚህ እከካም የሆንኩት እኮ። ፍቅሩ ምን ነው ግራ ገባ? እንዴ ግራ አይገባኝም። ገብቶሃል አንተ? ምን ይገባኛል? ደድብ ያለው እንጂ ሙድ እኮ እየያዙብን እኮ ነው። ሀብታሞች እኮ መዝናኛቸውን ጨርሰው በድሃ ነው ሙድ የሚይዙት አሉ። ምንድን ነው እሺ ከኛ የምፈልጉት ንገሩ። ሼባው አንተ አለ ይመስለው። ፍቅሩ የምትመለከተው ሰው አቶ አስጨናቂ ቢልልኝ ይባላለሁ። የሳያት ሆቴል 50% ባለ ድርሻና እንዲሁም ደግሞ ያንተ ወላጅ አባት። ከሞተ እኮ ረጅም ጊዜ እኮ ነው። በደርግ ጊዜ እኮ ነው የሞተው። የሰፈር ደላላ ነበር እኮ። ደርግን ደላላ ሳቱን የአባ ጆሮ ጠቢ ነው ብሎ የማላውቀውን አባቴን ደፉት። ምን ያህል እርግጠኛ ነህ? ነፍሷን ይማረውና እናቴ እኮ ናት የነገረችኝ። በጣም የሚዋደዱ ፍቅረኛሞች ነበሩ። በፍቅራቸው የማይቀናባቸው ሰው አልነበረም። በወቅቱ በነበረው ግርግር ደግሞ ሁለቱም ስራ አጦች ነበሩ። በመሀል አንተ ተረከስክ። በአንተ መረከስ ደግሞ ደስተኛ ያልነበሩት የእናት ቤተሰቦች አቶ አስጨናቂ ማየት እንደሌለበት ይነግሯታል። ከሳምንት በኋላ የወንድ አያትህ አሁን ለአንተ የተነገረህን ተረት ለእናትህ ነገረ። በእርግጥ አቶ አስጨናቂ በደላላ ሙያ ላይ ነበሩ፣ ግን ደግ አልገደላቸውም። አይቼዋለሁ። ይህን በእውነተኛ ታሪክ ላይ የተመሰረተ ፊልም እኮ ነው። እሺ አንተ የእሱ ልጅ መሆንህን የተለያዩ መረጃዎች ስንወስድን የቆየ ነው። ዲኤንኤ ምርመራ ማድረግ አልታየንም። የሚገርም እዚህ አጠገብ ሆኜ ሳወራ ከጓደኛዬ ጋር ቆሜ የማወራ ያህል ነው የሚሰማኝ። ቀልድ ነው የያዛችሁት? ምንድን ነው? ለምን ትቀልዱብን አላችሁ? ምናልባት ይህን ስትወስድ ቀላል መሆኑና እኛም ለዚህ ጉዳይ ስንል ከዛ ድረስ መምጣታችን ታመሰግናን ይሆናል። ምንድን ነው እሱ? ያንተ ድርሻ ነው። የኛ አሜሪካ ከሚገኙ ልጆቻቸው ጋር እኩል ሼር ነው የደረሰ። ስንት ነው? 50 ሚሊዮን። አባትህ ዋይዝ ሰው ነበር። አንተም ይሄን ገንዘብ ዋይዝ ልጅ ተጠቀሙበት። እሺ ልደታን፣ አንተ ትልቅ ሰው፣ አንቺም ትልቅ ሰው ነሽ። እሺ ከአሁን በኋላ ግን ምንም ይሁን ምንም ራስን ለማጥፋት እንዳትሞክር። ኧረ ቅድም ቢሆን ፕሮቫ ነው፣ ደግሞ አልተፈቀደልን። ለማንኛውም ላይፍ ፋይናንስ ብሎ መጨረስ ትችላለን። መልካም ቀን።
እንዴት ነሽ? ብር ልናወጣ ነበር። ኦኬ። ያው በወጣትነት ከለፋሽ ከጣርሽ እንደዚህ ከቆጠብሽ እንደዚህ አይነት ብር ሊኖርሽ ይገባል። ገንዘብ በልጅነት ነው ይላል። እሺ መታወቂያ አንስተኝ። እሺ ይኸው። ፍቅሩ አስጨናቂ ማለት አንተ ነህ? እኔ ነኝ። ያው አንድ ነን። ያንተ መታወቂያ ስጠኝ። ይቅርታ፣ ይሄ መታወቂያ ጊዜ ስላለፈበት ቀበሌ ውስጥ አሳድሰው። በዚህ አይቻልም። እሱ ከፈረመልህ ፈርማለሁ። አንድ አካል አንድ አምሳል ይፈርምልኛል እሱ። ይቅርታ፣ ይሄ መታወቂያ ጊዜው አልፎበታል። አሁን ደግሞ መውጫ ሰዓታችን ስለደረሰ ነገ ጠዋት ይዛችሁት ነው። ምን አለ ይሄ መታወቂያ እንኳን ብታሳድ ለምን አውቃለሁ? ሰባ ስርስር ምን ታደርጋለህ? እኔ ገና ዛሬ ደህና ነገር ምንቻ ተበላለሁ ብዬ ለቀበሌ ለወረዳ ለአውራጃ ተናግሬ እሺ አሁን ይበቃል። ሂደደ አንቺ አይችልም። ፍቅሩዬ መጣሁልህ። ይሄ ቁንጫ ቤታችሁ ብትፈልጉ አከራዩት፣ ብትፈልጉ አቃጥሉት ብዬ። ወይ ቁንጫ! አንተ ቁንጫ! ገና ቼኩ ሳይረጋገጥ የሴጣን ጆሮ ይደፈን። አንተ እንዲህ አይባልም። ቼኩ ባይሳካስ? ተው፣ ኧረ ተው። ስማ ነጌ፣ ወዬ በስማ በ50 ሚሊዮን ብር 50 ቀዳዳ ድፍን። ምን ነው በ50 ሚሊዮን ብር 50 ሚሊዮን የአፍሪካ ቀዳዳና 50 ሚሊዮን ችግ ድፍን። ድህነት ደህና ሰንብች። እልም ነው እንጂ እልም። ቆይ ግን በ50 ሚሊዮን ምንድን ነው የምናደርገው? ምን እንስራ? እኔ አንድ ሀሳብ አለኝ። ኦኬ። ለምን ከገጠር ማር እያስመጣን አንሸጥም? አንተ ራስህ ቀፎ ጭንቅላት፣ እኔ ምን እንደተማር ተምርሃል አንተ። እሺ ሌላ እንደውም አሪፍ ሀሳብ። እስቲ በ50 ሚሊዮን ብር 50 ሚሊዮን ዶሮ። ቢል ክሊንተን ልበል? ቢል ክሊንተን ራሱ እኮ አንተ የዶሮ እርሻ ነበረው አሉ። አንድ ዶሮ ከታመመ እኮ ፈንግላለ። ያንተ አስተሳሰብ ከዶሮ እንትን የጠበበ ነው። እንደውም ጣሊያን ምን ይላል መሰል? ቴስታ ዲጋዲጋሊኖ ይላል። ምን ማለት ነው? አንተ የዶሮ ጭንቅላት ማለት። እሺ ምን እንስራ? አሁን እኔ እናንተ እንተኛ። እሺ ደናደር። ብንተኛ ነው የሚሻለው። ደናደር። አጥፋው አጥፋው። እንዴ አይ ከኔ በላይ አይጣለ ብለህ ነው። ይኸው ቼኩ ጠፋ መስሎኝ። ጫፉን አሁን እንተኛ። አምጣው። መታወቂያ ገኒ ሹምዬ አለ እንዴ? ሹምዬ ክፍለ ከተማ ሄዷል። ምን ነው ሹምዬ? ምን ነው ካልጠፋ ቀን ዛሬ ክፍለ ከተማ ሄዷል ሹምዬ። እሺ ሌላ ሰው ሊያድስልን አይችልም? ሌላ ሰው በእናትሽ እርጅን እስቲ በፈጠሩሽ በቤተሰቦችሽ እርጅን። ይሄ የእሱ ስራ ነው የእኛ ስራ አይደለም። ስለዚህ ከሰዓት 9 ሰዓት ትመጣለች። ኧረ በእናትሽ ተባበሪ። ምን ማለታችሁ ነው? ምንም እኔ እንጃ። አሁንም ሽሮ ከልጅነት እስከ እውቀታችሁ ሽሮ። እኔ እኮ ምን ነው አመዳሙን ውላል ሁሌ ሽሮ። መማናጁ ምንቸት 10 ምንቸት ይሁን። አረት ተረተራላችሁ። አዎ ትላለህ እንዴ ሆዳ ቁንጣኑንም አችሉት። 2 ምንቸት ከ2 እንቁላል ጋር። ዝቅ በል አንተ ሽሮ እንዳይ ዝቅ በል። እንደው ለ5 ዓመት ሽሮ ከፍዬላችኋል። እኔ ነገደ ትንሽ ነገር መጋበዝ ደስ አይለኝ። የሽሮ እርሻ ገዛላችኋል። ስማ እኔ ግን ዛሬ እንዴት ደስ እንዳለኝ ብታይ። አዎ እኔ ግን ትንሽ እየፈራው ነው። ሀብታም ወለድ የሚባሉ በሽታዎች አሉ። ስኳር፣ ደም ግፊት፣ ደም ብዛት የሚባሉ በሽታዎች አሉ። ለነገሩ ቀላል ናቸው። ያው ገንዘብ ስላለን እኛ በግል አውሮፕላናችን ጠዋት ቁልፍ ከጠረጴዛ ላይ ነሳን ተረቅ አድርገን ሄደን እዛ ሩዋንዳ የሚባል ሀገር ደማችን አስቀይረን እንመጣለን። እሱ እኛን አይመለከትም። በምግብ ከሆነ ግን እዚህ እንበላለን። ሽሮ ታዲያ መመናሹ ጋር ዳዴሚት እንዴ መጣችኋል እንዴ ልጆች? እንዴት ዋሉ? እንዴት ዋል ፍቅርዬ? መመናሹ ከዚህ በኋላ የምንጨባበጠው እንደዚህ ነው። መመናሹ ከዚህ በኋላ ደህንነት ቀና ብሎ አያየንም። አልሰማውም እንዳለ ምኑ ኢቢኤስ ላይ ሙሉ ቀን የሚተላለፈው የኔና የሱ ቤተሰብ ያንተ ቤተሰብ እንዴ? እርግጠኛ ሲሆን ነግሮታል። ወይዘሮ በመናሹ የፕሌን ቲኬት ቆርጥልሻለሁ። ጋቢና ተቀምጠሽ ነገደደን እኔ እስራኤል ሀገር ሄደሽ ትሞለኩሻለሽ። ከአንተ ጋር ጋቢና ውስጥ ተቀምጬ በአይሮፕላን? አይ ከኔ ጎን እንኳን አትቀመጭ። እኔ በግል አውሮፕላን ነው መጣ። አረ ተመስገን። ድህነት በአንዴ መርሳት ከባድ ነው። እኔ ነገደ ገና ላንቺ ከዚህ በኋላ እንደውም መመናሹ የሚባለው ምግብ ቤት ይቀርና መማ አክሲዮን። ምንድን ነው ደግሞ አክሲዮን? እሱ ይከብድሻል። እኔ በግል ማስ ወይ ይምላላችሁ
ይምላላችሁ። ወይ ወይ አንተ እውነቱን ውሸት ሳታውቅ ዝም ብለህ ደም የተረጋገጠና እኔ ራሴ እኮ አልገባኝም። ደህና ጥርስ እንዳለ ሰው ትስቃለህ። አሁን አስጭኛለሁ እባክህ። 2 ኮንቴነር ጥርስ አለ መርከብ ላይ እሱ ሲወጣ ነው። ምን አለባት? እኔ ሁሉ ዜሮ ተሸክሜ ይሄው እንደ ነጭ ልብስ ተዘፍዝፌላለሁ። ሳብዬ ነው ያለው አታካል ምን ችግር አለው? አሁን 50 ሚሊዮን ብሩ ሲመጣ በአዲሱ ትራንስፎርሜሽን እቅዳችን መሰረት ሳቢን እርገፋ ከተውት። ሳብዬማ መተው አልፈልግም። የቦይፍሬንዷ ስም ግርማ ሞገስ መሆኑን ሰማ። ያውም ግርማ ሞገስ ነው። አንዳንድ ቤተሰብ በጣም እኮ ነው የሚገርመኝ እኮ የስኪኒ ስንጣቂ ለሚያክል ግርማ ሞገስ ልዑል። እሺ ልጁስ እንዴት ይህን ስም ይሸከማል? ቆይ ከኔ በምን ተሽሎ ነው አሁን እሱን ይወደድ? ከአንተ ማይቻል ምንም የለም እኮ አንተ እኮ መናጢ ዳቆ ከድህነት ጠለበት አንተ ምስት እሱ ነው። አንተ እንደዚህ ብለህ ታውቃለህ? እሱ የ3000 ብር ደሞዝተኛ፣ እሷ ደግሞ ሴት ነው። አንተ 3 ዓመት ሙሉ ባዶ ኪስህን እንደ ጥላ ከኋላ ኋላ ጭራህን እየቆላ ተከተልክ። ባዶ ፍቅርህን ደግሞ በጫማ ጥፊ ብላ ወደ 3000 ብር ጠረገች። በጣም የሚገርመው እኮ በፊት ቀጭን ወደ አትወድም ነበር፣ አሁን ወደ ነቻ። እኔ ግን ነገውን ነው ስፖርት የምጀምረው። ወይኔ ምን አዙራ አለ በመድኃኒዓለም እንደው ምን አዙራብን? የሆነ ነገርማ በጥብጣ ጠርታለ ነፍስ ያለው ደንከራ ይሄ ቡራቡሬ በሌለ እንደምትባል ቦታ እሱን 3 ያዙራ ከግንባር ጋር አጋይ ተተላል። እኔ አባጋ ወስድና አንድ ፉይ ጠበላ ያለችው ያረጋሉ ከላይ እንቦ ሳባ ያለ ይሄዳል። እኔ እናንተ 50 ሚሊዮን ጀምራ ማለት ተከፍከፍ እኔ ማይሳብዬ ፍቅር እንዲለቀኝ አልፈልግም። እንደውም አንድ ቀን ነገር ነገ ከሚገኘው ብር ላይ 50 ሚሊዮን ብር ላይ 25 ሚሊዮን ብር ይገዛል። ለሷ 5 ሚሊዮን ብር ሰጥ እኔ ደግሞ ካንተ የተረፈው በረኪና አለ ጂው ካልከልሽ እሺ ምን ስለማን ተፈልግ ወደ ቡቡ ገንዘብ ለሰዋት ይሄን ገንዘብ እንዴት እንዳመጣ ነው ታውቃለህ አይደል እንዴ? 50 ሚሊዮን ብር እኮ ለሁለት ሰው አይበቃም እኮ። እንዴት አለሽ? ሰላም። ታዲያስ? እግዚአብሔር ይመስገን። ቤተሰብ፣ ትዳር፣ ኑሮ? ኧረ አላገባሁም። አዎ ገንዘብ የሌለው ሰው ደግሞ እንዳታገቢ። እሺ ምን ልታዘዝ? አሳብሰን መጣ። እሺ እዚህ ጋር ስምና ፊርማን እንዴ ቃስበል ምንድን ነው? ስርዝርዝ አድርገህ ደግሞ ድጋሚ እንምጣ እንዴ? እኔ ና ቢሉኝ እንኳን አልመጣም፣ እዚያ ትላለሁ እንጂ። ትንሽ አረፍ በሉና ጠብቁኝ፣ ተመልሼ እመጣለሁ። ሀይ ስንት ልታወጪ ነው? 300 ብር ይቻላል እንዴ? ይቻላል። አንተ ስንት ልታወጣ ነው? እኔ 50 ሚሊዮን። በስምሽ ምን ላድርግልሽ? ማለት ቪትስ፣ አቶዝ፣ ቤት። መልካም ቀን። ለራስሽ ብዬ ነው። ቀረብሽ። ፍቅሩ አስጨናቂ። አቤት አቤት። ገንዘባችሁ አልፏል። እዚህ አካውንት ከፍታችሁ ማስቀመጥ የምፈልጉት ገንዘብ አለ። ለምን መሰለሽ ይሄን ሁሉ ገንዘብ ይዞ መንቀሳቀስ ጥሩ አይደል። እሺ 2 ጉርድ ፎቶግራፍ ያስፈልጋል እና እቺ ፎርም ትሞሉልን ያላችሁ ምን ያህል ገንዘብ ማውጣት እንደምፈልጉ። ስንት እናውጣ? 400 ብር እናውጣ? 400 ብር ያለብህ ስለ መመናሹ ጋር 350 አለብን። ያ ደግሞ ገብጋባ 250 ብር ያሸምሱ 3000 ብር ለምን እናውጣ? ይሻለናል። እራት ከኛ ጋር ብትሆኝስ? ቤታችን ልንለያየው ይህን እንጨት ታውቃለህ? ወዲህ ነፎ አይባላል እና ፍቃሪ አምቧን ጋብዘህ በተቀምጥበት አሪፍ ነው እሱ ነገር ሲሉ ሰምቻለሁ።
እኮ በፊት ታስታውሳለህ? የምንጠጣው እንዳይርበን ንቅንቅ እንዳይልብን እኮ አቢር ነበር የምንጠጣው። ይሄን አሁን አለን አባቱን አሁን በኋላ ማንጠጣው እንቅመስ ውስጥ አሁን ቶሎ ና ውረድና ይሄን የ50 ሚሊዮን ብር እቅዳችንን እዚህ ቦርድ ላይ እናስር። ኦኬ ዛሬ እንዴ ከዛ በፊት ይህን ሁላ ብር ለሰጠን ጌታ ምስጋና እናቀርብ እንጂ። አባታችን ሆይ ጨፍኑ እንጂ። አባታችን ሆይ ለዚህ ቀን ስላደረስከን እናመሰግናለን። አሜን። በህይወት እያለ ባላቅህም ይህን ሁላ ብር ለሰጠኝ አባታችን አቶ አስጨናቂ ነፍስዎን ከነ ቤተሰቦቹ በገነት ያኖርልህ። አምላኬ ሆይ ይህን 50 ሚሊዮን ብር ሙሉ ለሙሉ ጥሩ ቦታ አዋላለሁ ብዬ ቃል ባልገባልህም የፍቅሩን ግን እኔ እንጃ። አዎ ጌታ ሆይ ይህን ብር የፍቅር አድርግልን። ሳብዬ አዳልጦት ነው ይቅር በለው። ገንዘብ ሲመጣ አብሮ ሴጣን ይመጣል ይባል። እንደው ይሄ ፍቅራችን ይቀንስ ሲሆን እንዲሁም ይጨምራል። አምናለሁ። የ50 ሚሊዮን ብር መሪ እቅድ አነሰበት። የ50 ሚሊዮን እንደዚህ አይደለም። ይሻላል 50 ሚሊዮን። አሁን ለሰው ልጆች የሚያስፈልጉ 3 መሰረታዊ ነገሮች አሉ። አንደኛ ቺክ። እሺ ሁለተኛስ? ሁለተኛ ቺክ። እንዴ ሁለተኛም ቺክ? እሺ ሶስተኛስ? አንደኛም ሁለተኛም ሶስተኛም ቺክ። ብራችን በጠቅላላ ቺክ ላይ ብር ነው እንዴ? የአዲስ አበባ ሀብታም እኮ ገንዘቡ የሚጨርሰው በቺክ። እሺ ቆይ ስራስ ምንድን ነው የምንሰራው? ስራ ያለው ስራ አይደል? መሰረት ነው። ቦሌ 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 ሂድ ቦርኮ ወደኛለች። ቦሌ 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 Nobody don't ask me, I'm just so fresh and so clean, clean. Don't you think I'm so sexy? I'm just so fresh and so clean, clean. Ain't nobody don't ask me, I'm just so fresh and so clean, clean. I love when you stare at me, I'm just so fresh and so clean. እኔ ቆንጆ ባዬ አውቂ ቦርኮ
ሄሎ አለቃ፣ የቱ ጋር ናችሁ? ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ። ታዲያስ ሰላም ነው? አለን አለን። ተዋወቁ፣ አቶ ፍቅሩ ይባላል። ኦኬ፣ አልፍቅሩ። ጤና ይስጥልኝ ጌታዬ፣ ቴዲ ቅቤ ይባላለሁ። ቅቤ ነው እንደ አባት ስም? እንዴ ችግር አለ እንደ ጌታዬ? ተወው። ስራ ጥሩ ነው? ስራ ጥሩ ነው፣ እግዚአብሔር ይመስገን። ትንሽ ጥሬ ዕቃ ተወደደ እባክህ። የሆነ ነገር ውሰዳ። አይ ግድ የለም ግድ የለም። ያው ትናንትና እንደደወልኩልህ ትንሽ ማምሸት ፈልገን ነበር። ምን ችግር አለ? ከ16 ከ18 ዓመት የሆኑ ኮረዳዎች አንድ 3-5 5678 ኧረ እስከ 100 ይቻላል። አውቃለሁ። ያው ዛሬ ፌስ ቱ ፌስ እንታይ ብዬ ነው እንጂ ሌላ ቀን በስልክ መጨረስ እንችላለን። አነባለሁ እኮ ስላንተ እኮ ነው። ያው እናንተ ደስታችሁ ማለት እኔንም ቢሆን በትንሹ አስደሳችሁ ማለት ነው። ነገደ ምን አለ 4 እግር ነው የምትመጣው። አንድ ይቅርታ ስልገባብኝ። ሄሎ እንዴት ነው? ሰላም ነው? ለማ ኖ ሁለተኛ እኔ ለሱ አላቀርብለትም እንዴ። ምን ነካ? የባንክ ዳለበት ሲባል ሰምቻለሁ። በሁለት ቀን አበጥክ ጀለሴ። ባለፈውም ችግር የለውም ብለኛል። ባንክ ድርጅቱን በሐራጅ ሊሸጥበት ሲል ታንቆ የሞተው። ለማንኛውም ሲያስደውላለሁ። እሺ ቻው። ጥሩ። ለማንኛውም ጨረስ መሰለኝ ዛሬ። ያው ማታ እንደዋውላለን። ማታ ልጆቹን ይዤ እቀርባለሁ። እንገናኛለን በቃ። እሺ ሰላም ነው። Going to party, get money, lounging, whatever. Baile azul, Rosa los cuerpos al ritmo de la música. Tabú, Calor. alma de Brasilia. Pasión. No llores por él. No llores por él. Llorando se fue la que un día me hizo llorar. Llorando se fue la que un día me hizo llorar. Llorando estará recordando el amor que un día no supo mirar. አተ ፈታ በል እንጂ ፈታ። አዎ እንደሱ ፈገግ በል። እስቲ ኩታራ ብቻ እኮ ነው ያለው። በቃ እዚህ ቤት ሀብታም እኔ እናንተ ብቻ እኮ ነው። ምን እንዘዝ? ድራፍት ብለህ በኋላ እንዳታዋርደኝ እና ምን እንዘዝ? ጠይቆ ና Mamma mi sale a lembrar que esse amor por um dia, um instante pode llorando se fue, la que un día me hizo llorar. Llorando se fue, la que un día me hizo እንደናለን። አልፍቅሩ እንደምን አለ? ጓደኞች ናቸው፣ መቀላቀል እንችላለን አይደል? በሚገባ። እዚህ ነበራችሁ እንዴ? ኖ አሁን የመጣ ነው። እራት እየበላን ነበር። ኦኬ በጣም ጥሩ። ታዲያ እንቀላቀላ። አዎ እኔ ከእናንተ ጋር መቀላቀል እችላለሁ። ሳባ ናፈቀቼ እንዴ? ሳባ ማናት? ተመስገን። ወድኔ ናስቲ ምን ይምጣልሽ? እኔ ቆንጆ ለእኔ ማርቲኒ ዳብል ይሆንልኝ። አንቺስ ምን ይምጣልሽ? ለእኔ ሄነሲ ዳብል። አንቺስ? ለእኔ ሎንግ አይላንድ። እዛ ጋር ነበርሽ እንዴ? ሀገር አለው እንዴ? ሎንግ አይላንድ፣ ሾርት አይላንድ፣ ሚዲየም አይላንድ። ዋው እኔ ራሴ አላውቀውም ነበር። በጣም የሚገርም ለምለም ሀገር። እንዴት ያለ ሀገር መሰለ። በጣም ሀብታሞች ናቸው እዛ የሚኖሩት እና ቁማርተኞችና እነዚህ ማልቦሮ ኮፍያና ሽጉጥ የሚይዙ ናቸው እዛ የሚኖሩት። የት ነው? አውሮፓ ጫፏ ላይ። የቱ? ይቺ ሾርት አይላንድ። ጊዜ ካላችሁ አንድ ቀን አብረን እንሄዳለን። እሺ እንዲህ የሚባል ሀገር አለን እንዴ? ብር ካለ እንሰራዋለን። አዎ እንሰራዋለን። ጠጣ እስቲ በእናትህ አንደና የሚረባ ሰው የለም። ትርኪ ምርኪ ብቻ እኮ ነው። አንቺ ላይ መጠን እኮ አንድ ሰው የለም። ዋው በጣም ስዊት ነህ። ዘ ሴም ቱ ዩ። ይሁ አንድ የሚረባ ሰው የለም። አንቺ ላይ መጠን እኮ ምንም ሰው የለም። ቴንክ ዩ። ማጨስ ፈቅዳል? አታጭሽ። የዚህ ሀገር ሲጋራ አታጭሽ። አጭሽ አይቼዋለሁ። የየት ሀገር ሲጋራ ነበር የምታጭሰው? የጀርመን። ጀርመን ቢራ እንጂ ሲጋራ አለ እንዴ? ያው ሄደሽ ካለሽ ማወቅ አይቻልም። መሄድ ያስፈልጋል። ጋይስ ያሌላችሁበት ሀገር የለማ? አዎ በጣም ብዙ ሀገር ይሄዳል። አሁን ገሩዳ ነበር መሄድ የፈለገ። ሙቀቱ በጣም ኃይለኛ፣ እዛ ደግሞ መሄድ በጣም ከባድ። አይ አልፍቅሩ ድንግል እኮ
ኮትህን ለምን አወለከው? ያምርብ ነበር። ሙቀቱ። የአንቺም ቀሚስ ታምራለች። ያ ዳልቴ ነው። ማንቼ ዳልቴ። እነሱ ሰፊዎች አውቃቸዋለሁ፣ ጎበዞች ናቸው። Looks on air, but at the core of everything we do is our journalism. And to get a sense of how this building brings together the best of the BBC, you have to go a few floors. Hey! እንዴት አደረክ? ጉድ ሞርኒንግ። እንዴት አደርክ የኔ ቆንጆ? እግዚአብሔር ይመስገን። ነገው ቁርስ ምን ሰራ? እኔም ረቦኛል በጣም። ያ እኔ ራሴ ታዲያ ሴቶች ናቸው ብድግ ብላችሁ ተፈታ ብሎ Are you serious? እንዴት ደበራችሁ እንዴ? ቆንጆ ይሄ እንዲበላሽ ነው ኩክ ማረገው። ጥፍራችን አይተዋል ወይ? 11ኛው ሺ ወተን ብላ እንዴ ነገ ያ እንደሱ ይሻላል። በቃ ሻወር እንውሰድ። አንተ ወሬት ሻወር ነው አሁን ስልክ አይደል? ደግማለሁ ምርቶች ተቀኝ You know. Drop it low, girl. 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 Yeah. Panda, that sexy one day. Look on the hill where she up on the land. Wanna know if it's real? Can I please put my hand there? Hey, you girl, you make me sing that song there. You wanna block it? You want the looks, back it, man. We're in a jacket, give you everything in the pocket. Yeah, but what a suck it when you with. በጣም ብዙ ነው ያስቀመጡት ተፈልገው ልጅ ልጅ ነው ብለሽ ነው? ብሩማ መንታው ነው ዋጋ ምን ፈልገው መንታ ነበር። Charisma full of jam, girl. Me woulda love this funky. Can I be your life blank? Can I keep your warm, girl? You know you got it. Shake what your mama gave you. Cause you got it. Shake like somebody paid you. Oh, tell me, girl, make me dance on it. You want the other thing from what I got money. ትቀላቀላላችሁ? በሚገባ። በስንት ይሆንላችሁ? በ10 በ20 በ30 ምን በቢት ሲሆንላችኋ። እሷ ደግሞ ምንድን ናት? ከተማ ውስጥ እንደ ሽራሪት ውር ውር የምትል መኪና አለች። ስንት ናት? 500 ሺህ 500 ሺህ ብር ምን አላት? ዶላርም ከቻላችሁ ዊካን። እንደሱም አልጋ የምታከራዩ ከሆነ ንብረት ነው ብለን ይዘዋለን። አንተ ስነ ስርዓት። አልጋ ብለህ የምታናነቃት እኮ ባለ 3 ኮከብ ሆቴል ነው። ኮከቡን የሰጠችው ሚስቱ ነች አሉ። ተረጋጋ፣ ቁጭ በል ቁጭ በል። እንዴ ወንድሞች፣ እናንተም 500 ሺህ ብር የሚመቻቻችሁ ከሆነ ደረቅ ቼክ ጽፋችሁ ማቅረብ ትችላላችሁ። ካልበለዚያም ሚስት ካላችሁ አቅርቡ። ሚስት? አዎ፣ እኛ ሚስት የለን። እሱስ እኔም የለኝም። ይሄ ከይሲ በላት። እንዴት ውብ መሰለቻችሁ! ግሩም
ለምን ፈርምሽ? እሱ ነው የሚጫወተው። እሱ ነው? አዎ። እሺ ልሳብ እኔን እያስፈቀድክ ነው የምትስበው? ሳው እሺ ግባና ተጫወት እኔ ውስጥ ላንሳ? አንሳው። ጨረስክ? አዎ። የልቴር ነው ሽንት ቤት። አንተስ? ላሸለም ቁጭ በሉ። እሺ በሉ ፈረም ፈረም አድርጉና እንጫወት ይሻላል። አንተም ቢው ሰፊ ነው፣ መኪና ማምጣት ይችላል። አንተም ደግሞ ያው ሚስት ነገ እራት እንዳለባት ንገራት። እሺ ስለዛ ጣም ያስቸኩላል። ትሞክራለህ? እኔ ሞክረው ደስ ይለኛል። ለኔ ምስጥ I'ma be on the next level. I'ma be rocking over that bass treble. I'ma be chilling with my mother crew. I'ma be making all them deals you wanna do. I'ma be up in them A-list flicks, doing one-handed flips, and I'ma be sipping, don't trip, cause I'ma be shaking my hips. You gon' be licking your lips. አስከበብከኝ እኮ ከ18 እስከ 24 በሆኑ ችኮች እኮ አስከበብከኝ። ያንተ ውለታ በእውነት ታውቃለህ። የማንቸስተር ደጋፊ እኮ ነው እንጂ አሁን እንግሊዝ ነው ላይ ነበር ብዬ። አዎ የፕሌን ችግር ነው። ፈርስት ክላስ ነበር ያዝኩት። ፈርስት ክላስ የለም አሉ። እኔ ደግሞ ከህዝብ ጋር ተቀላቅሎ መሄድ ይከብዳል፣ ትንሽ ይከብዳል። ለዛ ነው በእውነት አለ ይቀጣል ጽናት መጣ ይህ ቢታባሉ ፍቅር ፈልጌ ነበር። አልፍቅር ማለት ነው። ከባጋሩም ተው እሷን ተዋትና ገንዘብን ተጨማ ትመጣ የለሞ ማግኘትን ስትሰማ ሳቢ እንዴት እንደናፈቅሽኝ ብታይ። እሱ እንዴት እንደናፈቅከኝ እንዴት አልና ለምን ታለቅሻለሽ? ያዞምባ ቆይ ግን አንተ ግን እንደዚህ ጨካኝ እናረከኝ ወረጋ ይቅርታ ጠይቄ ስመጣ የለህም። የት እንዴት እንኳን ሳትናገር ዝም ብለህ ቤት ትለቃለህ? እሺ ስልክህን ስለምን አጠፋኸው? ሳብዬ ስልኬንማ የመስመር ስልክ አደረኩት እኮ። እሺ ምንድን ነው የማየው ነገር? ምን በቃ የኔና አንተ ነገር መጨረሻው እንደዚህ ሆነ ማለት ነው? በቃ የኔን ነገር መጨረሻ መጀመሪያ አልፈልግህም ብለሽ የሄድሽው አንቺ አለሽ። እኔ የሚቆጨኝ ምን እንደው ታውቂያለሽ? ለአንቺ ቀለበት ያዋጣሁት 60 ብር ነቄ ሳባንማ እንደዚህ ምትላት አለ እና ምን እናድርግ? መጀመሪያ አልፈልግም ማለች ምናምን ብለህ በረኪና እንደ ሎንግ አይላንድ ልጠጣ ስላ ነበር። ሎንግ አይላንድ እዬ አታውቂውም? ሰው ውድ መጠጥ እሱን ትብሳለ ምነት ምን ታሪክተና ቆይ ግን አንተ ሳትነግረኝ እስከዛ ድረስ እንዴት ትጠፋለህ? ምን ላድርግ ሳቢና? በቃ አልፈልግም ስትይኝ የጥላሽኝ መሰለኝና ራሴን ላጠፋ ነበር። እኔ ጌታ፣ እኔ እኮ ጠንካራ ሆነ ራስን እንድትችል ብዬ ነው። እንዴት የማልወድህ ይመስልሃል?
የድህነት ፍቅር እኮ የትም አይገኝም። ግን ግርማ ሞገስስ? ኦፍ ግርማ ሞገስ ንጹህ ጓደኛዬ ነው አልኩህ አይደል? እሺ በቃ ተይው። ኩላሊትሽ እንዴት ነሽ? የኩላሊቴ ነገር ተወው። ኩላሊቴን ተውና ምንድን ነው የማየው ነገር? ምንድን ነው? ምን ተገኝቶ ነው ማረ? ያ ያማረ ጺምህንም ተቆረጥከው? ሳቢና አንቺ ጎደልሽው። አሁንም ቢሆን አሳድግልሻለሁ። አይ እንደዚሁም ያምራል። እሺ ንገረኛ፣ ምንድን ነው ነገሩ? ምን ተገኝቶ ነው ማረ? በቃ አቶ አስጨናቂ ማለትም አባቴ 50 ሚሊዮን ብር ሰጡኝ። 50 ሚሊዮን ብር አወረሱኝ። 50 ሚሊዮን ብር? ቆይ አታስጨናቂ አሉ እንዴ? አሜሪካ ነበሩ አሉ። በቃ ቅርብ ጊዜ እንደሞቱ ነገሩኝና ያው መቼም ስጋ ተቆርጦ አይታል። ያው ልጄ ነው ብለው 50 ሚሊዮን ብር ሰጡኝ። እና ይሄ አንተ ቤት ነው? ይሄ ሁሉ የአንተ ቤት ነው? ሳቢና የኔ ብቻ ሳይሆን የአንቺን ቤት ነው። የነጌም ቤት ነው። ና ውጭ ሰው ይፈልጋል። ማን ነው? ና ውጣና አናግራ። አቶ ፍቅሩ። ሰሎሜ አንቺ ነሽ እንዴ? ታዲያስ እንዴት ነሽ? እንዴት ነህ? ሳባ ሰሎሜ ይባላለሁ። የፍቅሩ ሚስት ነኝ። አገባህ እንዴ? ኧረ ድሮ ሚስቱ ነኝ። ፍቅረኛዬ ናት። ጥሩ ነው። ሶሎሜ ምን ይምጣ ትኩስ ነገር? ሻይ ቡና? ኖ ቲንኪ፣ ምንም አልፈልግም። እንዴ ኧረ እኔ ሴቷ እያለሁ ምን ላምጣልሽ? ኖ ቲንኪ፣ ምንም አልፈልግም። ፍቅሩ ጠፋህ እኮ። አትሊስት ምን ደረጃ ላይ እንዳለህ እንኳን አልነገርከንም። በደህና ነው? በደህና ነው። ያው ሪሰርች እያደረኩኝ ነበረ። ጥሩ። ታዲያ የተሻለ ስራ ብለህ መጠ ምን ሆነ? እኔም እንደ አባቴ ወደ ሆቴል ሙያው አመዝኛለሁ። ዋው ኢምፕሬሲቭ፣ ጥሩ ምርጫ ነው። የአባቴንም ሆቴል አንቺ ስለሆንሽ ያስተዳደርሽው ይህን ስራ ብጀምር ትተባበርኛለሽ በሚለው በጣም ደስተኛ ነኝ። የእውነት እንደዚህ በአጭር ጊዜ ውስጥ ደግሞ ወደ ቢዝነስ ትገባለን ብዬ አላሰብኩም ነበር። አንዴ ስራማ ግድ ነው እኮ፣ ስራ ግድ ነው። አሁን በደንብ እየታይና ያተስጨናቂ ልጅ መሆንህን። እሱ ከሆነ ደግሞ ምርጫ ስራችን ቶሎ መጀመር እንችላለን። የሆቴሉን ስም አስበህበታል? እሱ እንኳን ብዙም ማሳሰቢያ አይደለም። መጀመሪያ ቀዳሚ ብዙ ስራዎች አሉ። የአባቴን ሆቴል ስም ማን ነበር ያልሽኝ? ሰዓት ሆቴል። የአቶ አስጨናቂ ባለቤታቸው ስም ነው። ለምን ሳባ ሆቴል አይባልም? የኔ ፍቅር ሳባ ሆቴል ችግር አለ? እንደውም ታሪካዊ ስም ነው። አዎ ስሜ እኮ ታሪካዊ ነው። አንቺም ታሪካዊ ነሽ። ተይዟል። ሳባ ሆቴል ይባላል። ቶ ለስሟ ትጨነቂበት የኔ እናት። እኔ ማታስብበታል። ኦኬ ችግር የለም። እሺ እኔ ልሂድ በቃ። ኦኬ በቃ እሺ። ፍቅሩ ደውልልኝ። እሺ እንደውልልሻለን። ሶሎሜ ቆይ ልሸኝሽ። ቴንክ ዩ። እሺ ቻው። እሺ ሶሎሜ ቻው ቻው። አሁን ልጅ ነፍሴ እንጂ ይምጣ። እሺ አይደል? እሺ አይሽሮ ብሎ ዝምነች። እዚች ላይ አንድ 5 ፍሬ ስጋ ጣል ቢደረግባት ሳቢ የመጣሽ እንዴ? ነይ የሽሮዬን ሙያ ቀመሽልኝ። ነይ ቀመሽ። ሽሮ ምን ብታወራው ኑሮ በልቼ የመጣሁትን ምግብ ብትበላ ኑሮ በዚህ ቅጥነት ላይ 40 ኪሎ ነበር የምትጨምረው። ቅጥነቴማ ውበቴ ነው። አይገርምሽም? ቆይ ግን አንቺ እንዳረብሽ ቀን በቀን ጸባይሽ የሚቀያየረው በሰላም ነው? ስሚ እንጂ ስሚ። እኔ ግን ከፊት ለፊቴ ምንም ድላ ነገር አይታይም። እኔ ደግሞ ከፊቴ ድል ያለ ሰርክ ይታይም። እንደው አንተ ምን ላድርግ? ለአንተ ብዬ እኔ ከዱባይ ስድብ በኮንቴነር ላልጭ እኔ ተጋጠሙ። ቆይ ልብ ውስጥ ምንድን ነው ያስቀመጠችው? ንጹህ ፍቅር ነው። ንጹህ ፍቅር እንደዚህ ከሆነ እኔ በአፍንጫዬ ባሉት ቀዳዳ በሙሉ ይወጣ። አሁን እንኳን በዚህ ሰዓት ካጠገቤ መሆን አልችልም። ምን ላድርግ? ይህን ጭንቅላትን አንስቼ የኮምፒውተር ፎርማት አስደርጌ ለ5 ዓመት ሳባ የሚባል አንቲቫይረስ ላስጭንብህ ይሆን እንዴ? አረ ምን ይሻል? ነገርን እኮ ከነገር ጋር ዋና ምናምን ስል ቆይተን በጣም የሚያምሩ
ሞዶና ልጫፍትፍት ለአንተ ብዬ ነው የሰራሁልህ። ቴንኪ ቆንጆ ብላለኝ። ይሄ ቀላል እበላለሁ። እንዴት ርቦኝ እንደነበር ብታይ። እሺ እኔ ፍቅር ብልት አድርግልኝ። ሙያሽ ልክ እንደ ድሮ ነው፣ ምንም አልተቀየረም። ገና አንድ ወር ሳይሞላ እንደ ድሮ ሙያሽ ትለኛለህ? ይቅርታ የኔ ማር። አሁን ደግሞ እሷ ጥርግ አድርገህ ከበላ በኋላ አሪፍ ጊፍት ይሰጣል። ስጦታ ገዛሽልኝ? የሚገዛ አይደለም፣ እሱ ቤት ያለ ነው። ሳቢና ድንግልናሽን ድንግል እኮ አይደለሁም እንዴ? ድንግል ነሽ? አይደለሁም ነሽ አውቃለሁ። መቼ? እንዴት? እንዴ ከ2 ወር ከ14 ቀን በፊት ቼክ አድርጌዋለሁ። አይደለሁም። በቃ ሌላ ነገር ነው አልሽሽ ያደረኩት ይሆናል፣ ግን እኔ እሱን አይደለም ፈልገው። ዋና ፈቃደኝነትሽ ነው። ይኸው ዛሬ ተፈቀደላችሁ። እንዴት እንደጠገብኩኝ ብታይ። ይህን የሚጣፍጥ ምግብ ለሰራሽልኝ ሚስቴ አመሰግናለሁ። አስቀያለሁ እኮ የለኝም። ወግ ዘራሽ ነው። ወግ ዘራሽ ወግ ዘራሽ አልመሽ አንቺ ራስሽ አልመሸብሽም? እኔማ ቤቴ ነው። ቤቴ እንዳንቺ አይነት ፈጣ ያየሁት እኔ ጦጣ ነሽ። ሻን ለማንኛውም ባሌ ተኝቷል። ጭውበት ባሌ ለማለት በቃሽ አንቺ፣ በቃሽ አንቺ ባሌ ለማለት። እኔ ነጋዴ አይደለሁም፣ ባልሰራልሽ እኔ ነጋዴ አይደለሁም። እኔ ቀድሜ እንዳልሰራለሁ። አንቺ መንደሬ ነሽ፣ የመንደር ጠላ። አሁን ግባ እናቴ ጋር። የመንደር ጠላ ሁንታ እኔ ነጋዴ ሄሎ ሳባ፣ ከአንቺ አሁን አንድ አጭር አማርኛ ነው የምፈልገው። ትወጂኛለሽ አትወጂኝም? አዎ አልወድህም። እንግዲያውስ ነገ ዮሴፍ 10 ሰዓት መተሽ ቅበሪኝ እሺ? በገደል ላናግር እፈልጋለሁ። እሺ ምን በሰላም ንገረኛ። ከልጅነት እስካሁን ድረስ ጓደኛ ማቾች ነበር። ጓደኛ ጓደኛዬ ብለኸኝ አታውቅም እኮ ወንድሜ ነበር የምትለኝ። እሺ ቀጥለሽ። ጥሩንም መጥፎንም ነገር አብረን አሳልፈናል። እናም ከዚህ በኋላ እዚህ ቤት ውስጥ እኔና ሳባ ብቻ እንድንኖር እፈልጋለሁ። ማለትም እንደ ማንኛውም ጤነኛ ፍቅረኛሞች። ጤነኛ ልክፍት ነው። እወጣለሁ። መጀመሪያም እሷ እዚህ ቤት እያለች እኔ አብሬ አልኖርም ነበር። አትጨናነቅ፣ ምንም አትጨናነቅ። መጀመሪያም አመጣጤ እዚህ ለማደር አይደለም።
ሰሎሜ ስለ ሆቴሉ ተነጋግራችሁ ቶሎ አሳውቁኝ ስላለች እና ለመነጋገር ነበር የመጣሁት። እሱንም ቢሆን በአንተ ቦታ ያለውን ስራ 7 እክታ መስራት ስለምችል ያው እንደ ማንኛውም ጓደኛ ማቾች የሚያስፈልገኝ ነገር ካለ ደውላለሁ። እሺ። እና ከዚህ በኋላ የምትፈልገኝ እንደ ማንኛውም ጓደኛ እንጂ በምን ነገር ላይ አያገባም እያልከኝ ነው? ከኔ እሷ በለጠችብህ? እሷ እኮ ወደፊት ሚስቴ ናት። ሚስቴ አትበል፣ ሌባ አልፈልግም ብላ ነው። ማ አላልኩ፣ እኔ እንደሱ አላልኩ። አሁንም ወደፊት እወደዋለሁ። እኔ በጣም የሚያሳዝነኝ ከገንዘብህም ከጊዜህም ሳትሆን መቅረት። ድጋሚ መሞት ትፈልጋለህ? ነገደ ፕሊዝ። እኔ ሞኝ አይደለሁም ራሴ የምገለው። ከድሮ ህይወቴ ብዙ ነገር ተምሬያለሁ። የት አለ የተማርኩ? የት አለ በተግባራት? የት አለ የተማርኩ? የት አለ? በቃ ሌላውን ነገር ሌላ ጊዜ እናወራለን። አሁን ግን ልውጣ። ንገረኝ፣ ልውጣው? አዎ አንቺ ወንድ ነሽ፣ አንተ ግን ቀሚስ ልበስ። ሃይ ጋይስ። ሃይ ሰሎሜ። ታዲያስ? ሃይ ሰሎሜ። ሰላም። ታዲያስ? ነገ ሴት አለ መቼም ሳይክራዱ መነሳት አቅቶት ነው አይደል? ነገድ እንኳን ለስራችን ብዙ አስፈላጊነት ስላልታየን ከአሁን በኋላ በርቀት ብንረዳ ይሻላል ብለን አስበን ነው። አዎ ያው ከዚህ በኋላ ስለ ራሳችን ህይወት ነው መጨነቅ ያለብን። እንዴት? ለነገሩ ለራስ የሚጠቅምህን ራስ ታውቃለህ። ያ ልክ ብለሻል። በዛ ላይ ደግሞ እኔን አግኝቶኛል። እንዴት እንደራበኝ። አስተናጋጅ፣ ኧረ አንድ ሰው። ውይ እነዚህ አስተናጋጆች እኮ ሲባሉ። የዛሬ ጉዳያችን ሆቴሉን ዲዛይን የሚያደርግልን አርክቴክተር አግኝቻለሁ። አጋጣሚ ዛሬ ስላልተመቸው ነው። ነገ ከነገ ወዲያ ቢሮ ድረስ ሄደን እናናግረዋለን። ሌላው ጉዳይ ደግሞ ዲዛይኑ ካለቀ በኋላ የሚፈጀውን ገንዘብ አውጥተን ለባንክ ፕሮፖዛል ማቅረብ ይጠበቅብናል። ጥሩ አድርገሻል። አይሄድ እዚያ ጋር 30% ኦፍ ዳውን ካደረግ ደረስቶ 70% ባንክ ከቨር ያደርገዋል። ቆይ አልገባኝም። ምንድነው ሆቴሉ የሁለታችሁ ሼር ነው እንዴ? አይደለም፣ ሰሎሜ በሙያው ላይ ብዙ ልምድ ስላላት እሷን ኮንትሮል ታደርገው ሆቴሉ። ኦኬ እንደዛ ጥሩ። ኦኬ ጥሩ። የተረፈውን ነገር በአግባቡ ቢሮ ተገናኝተን እናነጋገራለን። እሺ። እኔ ራሱ እንዴት እንደራበኝ ይቅርታ። ምንድን ነው የቆዘምከው? ምንም ግን በቃ ነገደ ያልኩት ነገር ስህተት ነው። ምን ከእሱ ጋር እዚህ ቤት መንዘላዘል የምትፈልግ ነው ወይስ ከኔ ጋር ተቆጥሮ ፍቅር ማሳለፍ? ተናገራ። እሱማ ከአንቺ ጋር እና ምንድን ነው? በቃ አሳዝነኝ። እሱን ተውና እኔ በጣም ሰላም ይፈላለጋል።
ሄሎ፣ እንዴት ነህ ነገረ? ደህና። እንዴት ነህ ሰሎሜ? እና ከዚህ በኋላ ጓደኝነታችንን በሩቁ ምናምን ነገር አሉኝ። እንደዛ ወረ እንግዲህ ገንዘብ መጣና ከእናንተ ጓደኝነት ጋር ምን የሚያገናኘው ነገር አለ? አገናኘው እንግዲህ ገንዘቡም የራሱ ነው ይጣፍጥለት። ግን አንቺ ብትመክሪው ጥሩ ነው። ልጅቷ አይኑን አውረዋለች። ለማንኛውም ሰሞኑን አገኘሃለሁ፣ እናወራለን። እሺ፣ ደህና ደሪ። ሀሎ ነኛው ማልበል በምን ጉዳይ? እሺ መጣ። እሺ ማን ይደውልልህ? ከባንክ ነው። ከታች አንተን እንድናናግር ልከውን ነበር። አቶ ፍቅሩ ማለት እርሶ ነው? አዎ ነኝ። አዎ እኛ ነን። ይቅርታ ልታፈጥነን ትችላለህ? በጣም ቸኩላል። እሺ፣ ትላንት ከፍርድ ቤት በደረሰን ደብዳቤ በእርሶ አካውንት ያለው ገንዘብ በህገወጥ መልኩ የተከማቸ ስለመሆኑ ጥቆማ ስለቀረበበት ሂሳቡ እንዳይንቀሳቀስ ለጊዜው ታግዷል። የኔ ማለት ነው? ተሳስተ እንዲያውል እሱን ከኛ ጋር ሳይሆን ከሚመለከተው አካል ጋር ሄዶ ቢጠይቁ ይሻላል። ለጊዜው ተሳስተ መሆን አለ። ፍርድ ቤት ነው እኮ የሚለው። ታግዷል እና የት ሄድ መጠየቅ ምንችለው? እንግዲህ ሂዱና ፖሊስ ጣቢያ አናግሯቸው። ወይኔ ልጅ ብር እኮ ጉዳ መጣ እንዴ! ብሩን ያገኘሁት ከአባቴ እኮ ነው። ሊሆን ይችላል። ይህን ሰውዬ ታውቀዋለህ? ኧረ መድኃኒዓለምን አላውቀውም። ታውቂዋለሽ? አላውቀውም። ስሙ ጸጋዬ ቆቦ፣ በቅጽል ስሙ ካዝና ተብሎ ይጠራል። ካዝና? እሺ፣ እነዚህስ? ኧረ ጨርቆስን አላውቃቸውም። እነዚህ ደግሞ ዘውዱ ክንዴ ወይም መላ፣ ኪሮስ ጉልማ ወይም ኪሮስ ዶላር የሚባሉ ሰዎች ናቸው። ኪሮስ ዶላር? እና ከእኔ ጋር ምን ያገናኘዋል? ይመጣል ነው። አሁን መጣልኝ። ፎቶ እንጂ የተነሳሁት እኮ ሌላ ምንም አላደረኩም። ደግሞ በመጠጣሽ ነው። እነዚህ ሰዎች ከተማችን ውስጥ አሉ የሚባሉ አራት አበዳሪዎች ናቸው። ስንቱን ሀብታም አሰቃይተዋል። አንዳንዱ ራሱን እያጠፋ ሌላው እያበደ፣ እነሱ ግን በየባሩና በየጭፈራ ቤቱ አለማቸውን ይቀጫሉ። አሁን ግን ከብዙ ክትትል በኋላ በቁጥጥር ስር ላይ ብሏል። እሰይ ሻለቃ ኮማንደር ዋና ኢንስፔክተር። እሺ ጋሽ ኢንስፔክተር። እሺ ቆይ አሁን እኔ ፎቶ ከመነሳት ውጭ ምን ያደረኩት ነገር አለ? ነገሩ እንዲህ ነው። ምንም ያልነበረ አስጠኛ የነበርክ ልጅ ከሰማይ መና የወረደ በሚመስል ገንዘብ ስትጥለቀለቅና በዛ ላይ ደግሞ ከነዚህ አራት አበዳሪዎች ጋር የጠበቀ ጓደኝነት መስርተህ ከእነሱም ጋር ስራ ውስጥ በመስራት እንድንጠረጥር አድርጎናል። የመጥሪያ ወረቀትም ለመስጠት ፈልገን አድራሻን ማግኘት ስላልቻለ የነበረው አማራጭ የባንክ ገንዘብን በፍርድ ቤት እንዳይንቀሳቀስ ማሳገር ነው። አሁንም ቢሆን ነገሩ በደንብ እስኪጣራ ድረስ ከሀገር መውጣትም ሆነ የባንክ ሂሳብህን ማንቀሳቀስ አትችልም። ብራችንስ? ገንዘባችን? መድኃኒዓለምን እኔ እኮ ከውጭ ነው የመጣልኝ። አዎ እሱን እኛ የምናጠራ ይሆናል። አንተን በምንፈልግ ሰዓት እናስቀርባለን። ገንዘቡንም በሙሉ ወኪል ይዛ የመጣችው ወይዘሪት ሶሎሜ ጋር ነው ደርሰን መጥሪያ ወረቀት ሰጥተናል። እሺ ብሬስ? ብራችንስ? ብሬን ማጥቻ አልሄድም እንዴ? እንዴት ነው የምንሄደው? እሱ የማይስማማ ከሆነ ወደ ማረፊያ ክፍል ሊወስድ ይችላል። በሩ የቱ ጋር ነው? ኮንስታብል። ሄሎ ሰሎሜ። ልደውልልህ ስል ነው የደወልከው? ሰማሽ አይደል ጉዱ? ምን ስትሉ ተዋውቃችሁ ነው? በእናትህ እኔማ ምን አደርጋለሁ ብለሽ ነው? ያ ሰበበኛው ነገደ ነው እንጂ እንደዚህ ማለት ውስጥ የከተተኝ። እኔ አሁን ለማንኛውም እነሱን አናግሪያቸው እየተመለስኩ ነው። እባክሽ ነይና እስኪ እንመካከል። በቃ 5 minutes time. Okay, bye. ቦርሳሽ በጣም ታምራለች። እኔ ራሴ ትናንት ገዝቻታለሁ።
እኔ እንደውም ሬዲዮ የገዛሁት እንዴት ነህ ሰሎሜ? እንዴት ነህ ሰሎሜ? ገንዘቤ ነገ ከነገ ወዲያ የሚለቀቅ ይመስልሻል? አይመስለኝም። እሺ ከነገ ወዲያስ ነው እንዴ? ቢያንስ የተወሰነ ያክል ገንዘብ ይስጡና ከዛ በኋላ የተቀረውን ሲጣራ ይሰጡ። ቢያንስ የዱባይ ቲኬቲንግ ከቆረጥኩ በኋላ ሌላው ቀስ ብሎ ይደርሳል። እኔ ግን ከሳቸዋለሁ። እንዲያው በሰው ገንዘብ እንደዚህ ድርቅ ማለት አለ እንዴ? ዋና ኢንስፔክተር እንደነገረኝ ከሆነ ገንዘቡ ከእነሱ ጋር ግንኙነት እንዳለው ከተረጋገጠ ሙሉ ለሙሉ ለመንግስት ገቢ ይሆንና ፍቅሩም እስከ 20 ዓመት እስራት ይጠብቃል። የመድኃኒዓለም ያለ 20 ዓመት ለመንግስት ገቢ ይሆናል። እስር ቤት ትገባለህ ነው? ወይኔ ዱባይ ቀረ ማለት ነው። ወይኔ ሰዎቹ በጣም ከባድ ወንጀሎችን አዲስ አበባ ውስጥ መስራት ከጀመሩ ቆይተዋል። ኢቨን ኮኬን በተባለው አደንዛዥ ራሱ ይጠረጠራሉ። ምን ታደርገዋለህ? አንዳንድ የአዲስ አበባ ሀብታም ገንዘብ ሲያገኝ የሚያደርገውን አያውቅም። ብቻ በቃኝ የሚል ሀብታም ስለሌለ ከ90% ላይ ወደ ሌላ ወንጀል ነው የሚገባው። ቆይ የፍቅር ኬስ ተጣርቶ ነፃ ከሆነ ገንዘቡ ለመንግስት ገቢ አይሆንም ማለት ነው አይደል? አባቱ ገንዘቡ እኮ ይኸው ብሩ ከኔ ነው። እሺ እስኪጣራ ድረስ ምን ያህል ጊዜ ይፈጃል? እሱ እንኳን መገመት አልችልም። ዋና ኢንስፔክተር እንዳነገረኝ ከሆነ በተመሳሳይ ኬስ ገንዘቡ የተያዘበት አንድ ባለሀብት ከ4 ዓመት በኋላ ነው የተለቀቀለት። 4 ዓመት እኮ 4 ዓመት ምን ነው እግዚአብሔር አሳይተህ ትነሳኛለህ። አይዞህ ፍቅሩ እንደሱ አትበል። አምሽሩ ደግሞ ያንተ ኬስ ቶሎ እንደሚያልቅልህ። ባይ ዘ ዌይ ለሬስቶራንት የሚሆን አሪፍ ቦታ አገኘሁ። እንደዋወል በቃ። ታንክ ዩ ሰላም። የስ ምንድን ነው? ባንክ ያለው ገንዘብ ለረጅም ጊዜ ቢታገድ እንኳን ለቤት መስሪያ ብዬ ለሪል ስቴት የከፈልኩት ብር አለ። በቃ አልፈልገውም፣ መልስልኝ እላቸዋለሁ። ምን ያህል እንዴ? 300 ሺህ ብር 300 ሺህ ብር። በጣም ደስ ይላል። በጣም ሳቢና፣ ነገ በጧት ወደ ባንክ፣ ከዛ እነሱ የሚሉን መልስ ከሰማን በኋላ ወደ ሪል ስቴት። አዎ ሳቢና፣ አዎ ታውቃለህ፣ እኔ እናንተ ግን ሀብታም ስንሆን ነው የሚያምርብን። ኧረ ሳቢና፣ ድሃም ሆነን እኮ ብዙ ሰው ይቀናብን ነበር። ማነው ደግሞ የሚቀናብን? ባለ ሱቁ ሸምሱ። ሳቢና ግን ምንም ይሁን ምንም እወድሻለሁ። እኔ ግን ፍቅሩን ነው የምወደው። ሄሎ አሎ ሳቢና፣ ምን ተባለ? ምን እባክሽ ለግንባታ የወጣው ብር እንደማይመለስና እንዲሁም ተጨማሪ ከ15 ቀን በኋላ 300 ሺህ ብር መክፈል እንዳለብኝ ነገሩኝ። ሌላ ተጨማሪ 300 ሺህ ብር አሉ። እንግዲህ ምን ታደርጊዋለሽ? በቃ ሌላ መፍትሄ የለውም አይመስለኝም። እሺ እሺ ይቅርታ ፍቅሩ። አቤት። የስልክ ሂሳብ ስላለበት ይክፈሉ። እሺ ክፈሉ። ሳቢና ሳቢና እንዴ ከዚህማ እኔ በጣም ነው የማምረው። ናና ብላት። እሺ ደግሞ ምን ቀረሽ? ትንሽ ቀይ ነው የመጣሁት። እኔ እንደዛ እንደ ፍቅሩ የፋሲካ በግ መስልሻለሁ እንዴ? አታኝም? ተኩላ መስዬ? ተኩላ እኮ ነኝ። ተኩላ ነኝ ወቂ።
አታልቅሽ። ለቅሶ መፍትሄ አይሆንም። ይልቁንስ መፍትሄው ምን እንደሆነ ልንገርሽ። ምንድነው መፍትሄው? አንዴ ጠብቂኝ። አንቺ ወተቱን ቺኳ ጨርሰዋለች። ናግባ ራስ በልታል እንዴ? አዎ በልቼ ነበር። ወይን ልጠጣ እያሰብኩ ነበር። የሚጠራው በልቃል ማለት አይኔ ልጅ እሱንስ ተወው። ኧረ ተረጋጋ። ዛሬ የተፈጠረውን ነገር ማመን አልቻልኩም። ብታምን ባታምን ተፈጥሯል። ዋናው ቁም ነገሩ ከዚህ በኋላ ምን ማድረግ እንዳለብህ ማሰቡ ነው። እሱስ ልክ ነሽ፣ ግን በጣም አመሰግናለሁ። እንደዚህ ነገር ተፈጥሮ ሸክም ሆነብሻለሁ ብዬ አስቤ አላውቅም። ምንም አይደለም። ደግሞ ታስቸግረኝ ዛሬ ነው። እሱስ ልክ ነሽ። ብትቆይ ደስ ይለኝ ነበረ፣ ግን ነገ ጓደኛዬ ከውጭ ስለሚመጣ ትንሽ ፕራይቬሲ ያስፈልገናል። መቼም ትረዳኛለህ አይደል? አንተ ስለዛ አይደለ ነገ ለኔ ያልሰጠው። አሁንም ቢሆን ግን አግኝተው ይቅርታ መጠየቅ አለብህ። ሰዎች ችግርን ይፈሩታል፣ ይጠሉታል። የችግር ጥሩ ጎኑ ግን የሰው ማንነት ያሳያል። በችግር ጊዜ ከጎንህ የነበረ ሰው በደስታ ጊዜም አያስከፋህም። ያን ሁላ ነገር አድርጌው እኔን የሚመስልሽ? እሱንም ካልሞከርከው አታውቀውም እኮ። የድሮ ፍቅራችን ይሻለን ነበር። ብር መጥቶ አለያየን። ምናልባት ተምረት አልፍበት ይሆናል። ራስ ተምሮኝ ባለፈ። በነገራችን ላይ ነገ አንድ ቦታ አብራኝ ትሄዳለህ። የት?
ዝጋ ሄደና ቁርስ ብላ። ይህንማ መቀበል ይከብደኛል። ከቤት ማባረር ነው የሚከብደው ወይስ 100 ብር መቀበል ነው የሚከብደው? አንተ የሰው ጥጃ ያውም ማንም ሰው የሚረዳው የሰው ጥጃ አመንክ? አምኛለሁ። ምኑ የሰው ጥጃ መሆኔ እንዴ? አመነ ፍቅሩ ጥጃ ነኝ አለ ጥጃ። ሄሎ ነይ። ኦኬ በጣም ነው የማመሰግነው። በጣም እሺ። የእሷ መልስ ደግሞ ከዚች ላይ አንድ 3 ጉርሻ ለኔ። ፍቅር ብላ እንጂ። እሺ ይበለው። እንዲህ አይነት ምግብ ከበላን እኮ ቢፎር ክራይስት አይደለም። ስማውን በዚህ ላይ ማታ ሽሮ ፈሳችን ላጥስ እናደርግ። ሽሮ ፈሳስ እዚህ ላይ ሽሮ ፈሳስ በልቼ እዚህ ገብተው የአፓርታይድ ጦርነት ይነሳ። ሶሎሜ ተባረኪ። እኔ ደግሞ ዛሬ የሬስቶራንት መከፈት ምክንያት በማድረግ ምሳ ልጋብዛችሁ ብዬ ነው። ደግሞ በጣም ነው የማመሰግነው ስለረዳችሁኝ። አረ ምንም ችግር የለውም። ደግሞ ግዴታችን ነው አይደል? አዎ ነው እንጂ ግዴታችን እኮ ነው። እንዴት ያለ አስማተኛ ምግብ! ውይ ሶሎሜ እጅሽ ባሪ የጣፈጠ ትዳር ይስጥሽ። ወደድከው እንዴ? ወደድከው ብቻ አታይም እንዴ ምላሴ ሲንቀየቀይ ውስጥ ይጠራሻል። ምንድን ዛሬ አንተ ነው ትከፋ? ነጊ ከፍርድ ቤት ለፍቅሩ ገንዘቡ እገዳው ተነስቷል። እኔ አንድ አሪፍ ሀሳብ አለ። ምን? የሆቴሉን ስም ማን ነበር? እሱን አስበንበት በደንብ በስርዓት እናወራለን። አሁን ወደ ባንክ። በጣም አመሰግናለሁ። ከዚህ በኋላ የተቸገሩ ሰዎችን ለመርዳት ዝግጁ ነኝ። ምንም ችግር የለውም። እርዳታን ከቀሩ ሰው መጀመር ትችላለህ። ምን ነው እኔ ረጅ እንጂ ተረጃ አይደለሁም። እሺ የኔ ብር ማለት ያንተ ብር ነው። በደም እና ይልቅ የምትረዳውን ሰው ላሳይ። ና ላሳይ። እንዴት ነሽ? ሰው አሞኛል። ታክምሽ? ማን ነው የሚያስታምሽ? ጓደኛዬ። የት ሄዳ ነው ታዲያ? ስራ ነች። 12 ሰዓት ነው የምትመጣው። ፍቅሩ እባክህን ይቅርታ አድርግልኝ። በሰራሁት በጣም ተጸጽቻለሁ። ይቅር ባልሽማ እዚህ ድረስ አልመጣም። መታመምሽን ነገ ደኔ ነገረኝ። ይልቁንስ እሱን ይቅርታ ጠይቅ። ነገደ ይኸውልህ። አይ አትጨናቂ። ምን ማለት? በእርግጠኝነት ፍቅር ብር ነው የሚባለው አባባል እኔን አይቶ ያወጡት ነው ይመስለኝ። ከአንቺ ጋር ያሳለፍኩትን ጊዜ አንዱንም ቀን አላማረው። ኢቭን ራሴን ላጠፋ ያልኩበትን ቀን እንደ ትልቅ መማሪያ ነው የምቆጥረው። ሁሌም ቢሆን ልቤ ውስጥ ትልቅ ቦታ አለሽ። አንቺን በሙሉ ጤነኝነት ማየት የሁል ጊዜ ምኞቴ ነው። በምኞትም አልቀው ነው።
በዚህ ከእግዚአብሔር ጋር ህይወትሽን አድኙ። እግዚአብሔር ይማርሽ። እግዚአብሔር ይማርሽ። ስራ። እሺ፣ ሁለተኛስ? አሁንም ስራ። እሺ፣ ሶስተኛስ? እንዴ ምን ነው? ሶስተኛም ስራ